ወደ ሄርሜላ ጠጋ በሚል ሰዓት ሄርሜላ በመታቀፍበት ሰዓት እንዴት እንደምትገትቹና እንደምትመነጭቂው በጉልበት ነው እየገፋሽ ያለሽው። ይሄው እንደምናይሽ ገትተሽ እያያሽው ነው በግድ ማለት ነው። ስለዚህ ጉልበታዊ ፍቅር በጉልበት ሳይሆን ፍቅር በፍቅር ነው። ፍቅር በጉልበት አይደለም። ይበቃሻል፣ አብዝተሽዋል። አልበዛም እንዴ? ይበቃሻል። አንቺ እየጎዳሽው ስለነበረ ለፍቅር መስዋዕት እየከፈልሽ ሳይሆን እያንገላታሽው ነው የነበረ። ጭራሽ እንደ ህፃን ልጅ ስትቀልቢው፣ አንቺ ስታጎርሽው፣ አንቺ ስታጠጪው፣ ስትገፊው፣ ስትገትቺው፣ ውጣ ስትዩ፣ ግባ ስትዩ፣ ተቀመጥ ስትዩ፣ ቁም ስትዩ፣ ቁም ስቅሉን የቁም ስቃይ ነው ስታሳዩ የኖርሽው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ፣ እነሆ ዛሬ ብቅ ብዬላችኋለሁ በተለየና በሚገርም ቪዲዮ። ልጁን እየተጋተቱት ነው። አንዴ የኔ ይሁን እያሉ እየተቦጫጨቁት ነው። ይሄን ልጅ ምን አድርግ ነው የምትሉትኝ? ምን አድርግ? በአገር ላይ ወንድ ሞልቶ ሁለት ሴት ላይ የሚረባረብበት፣ አንተ ደግሞ ደንዝዛሃል እንዴ? እንደዚህ የሴት ማዕተ ላይ ሲረባረብበት ዝም የምትለው? በቃ ካልሆነ ሁሉንም አልፈልግም ብለህ እርግፍ አድርገህ ትታቸው ከሀገር ውጣ። ሁሉንም ተዋቸው እንዴ! ከማንኛው መሆን እንዳለብህ ራሱ እኮ መወሰን አልቻልክም። አይበቃም? አረ ዛሬስ በጣም በዛ። ይበቃል። ይሄን ታከል ስልቹ መሆን። የወንድ ልብ ግዛ እንጂ ወንድ ሁን እንጂ። የድሮ ወንድነትህ ማንነትህ የት ሄደብህ? ካለህበት ከተኛህበት ከህልምህ ንቃ እንጂ አንተም በእነሱ ግፊት መንቀሳቀስ የለብህም። ይበቃሃል። አንተ ደግሞ በቃ ይበቃሃል። ምክንያቱም ከ1 18 2 18 3 18 አይተሃል። በቃ ብዙዎቹን አይተሃል። ንገሩኝ የምትል ሰው አይደለህም። ይበቃሃል። በቃ መወሰን አለብህ። ውሳኔ መኖር አለብህ። ሁልጊዜ ልክ እንደጓዝ ከዛ ሲለጉህ ወደዚች፣ ከዚችኛዋ ሲለጉህ ወደዛችኛይቱ፣ ዝም ብለህ ምንም ሙል እንደሌለው ሰው ተዛጡል እያልክ ነው። ስለዚህ ቆራጥ አመራር ሊኖርህ ይገባል። እችኛዋ በባለፈው ከፈለኩበት ይዤ ሄዳለሁ እያለች ሄርሜላ እንትን ስትልህ ነበረ። እሺ እያልክ ስትገተት ነበረ። አሁን ደግሞ ትላንት ደግሞ ተነስታ ይችኛዋ ሄርሜላ ከሀገር ይዘሽኝ ልወጣ ብለሽኝ ነበር ትላለህ። ይዤ ልወጣ ደግሞ ስትል ይችኛዋ ደግሞ ይችኛዋንም እሺ። ምንድነው? ቃልህ አንድ ይሁን፣ ውሳኔህ ላይ አንድ ላይ ይሁን። ሁለቱም ካልክም ሁለቱም በአንድ መርጫለሁ ብለህ ወስነህ ሁለቱም የኔ ናቸው ብለህ መቀመጥ ነው በቃ። ለኛም ለኦዲየንሱም ግራ እያጋባህን እያደናገርከን ነው ያለው። ካልሆነ ደግሞ አይ እኔ ሁለቶችንም አልፈልግም፣ በቀኝ ራሴን ህይወት መምራት አለብኝ፣ ቀጥተኛውን ወደ ራሴ ቀጥ ብዬ መኖር አለብኝ፣ ራሴን ችዬ አልፈልግም ከዚህ በኋላ ሁለቱንም ከህይወቴ ራቁ ማለት አለብህ ማለት ነው እንጂ ከሄርሜላ ጋር ነህ ብለን ደስታችንን ሳንጨርስ ደግሞ ነገ ዘወር ትልና ደግሞ ከሩታ ጋር ትገኛለህ። እኛንም ግራ እያጋባህን ነው። በቃ ቆራጥ አመራር፣ ቆራጥ ውሳኔ ሊኖርህ ይገባል። አንተ ወንድ ልጅ እስከሆንክ ድረስ የወንድነት ልብ ሊኖርህ ይገባል። እስከ መቼ ነው ነፈዙነህ እንደተነፋለልክ የምትኖረው? እስካሁን በበሽታ ምክንያት ስናሳብብ ኖረናል። አሁን ግን በህመም ብቻ አይደለም። አንተ ወደ ጤንነት ተመልሰሃል፣ ራስህን አውቀሃል። ምክንያቱም አንዴ ሄርሜላን አንዴ ሩታን እያልክ ነው፣ ወደ ሩታ ወደ ሄርሜላ። ስለዚህ ራስህን መጀመሪያ ቀጥ አድርገህ ራስህን ቀጥ አድርገህ ልታስተዳድርና ራስህን ቀጥ አድርገህ ልታቆም ይገባል። ሁለቶችን ወዳ ወዲህ እያደረክ ለኛም ግራ እያጋባህን ነው ያለው ማለት ነው። አንተ በራስህ ቆራጥ አመራር ኑሮ ለኦዲየንሱም ቀጥ ያለ አስተምሮት ያለው ትምህርት አዘል የሆነ ነገር እንድትሰጠንና እንድትለቅልን ነው የምንፈልገው። ዛሬ ሌላ ነገ ሌላ፣ ዛሬ ደስታችንን እንጨርሳለን ስንል ነገ ሌላ ሀዘን ይመጣብናል። ነገ እንደዚህ ነው ስንል ደግሞ የተሻለ ነገር እናያለን እያልን እየጠበቅን እያለ ሌላ ነገር ሆኖ ነው የምናየው። ስለዚህ ካንተ ጥሩ ነገር እየጠበቅን እያለ አንተ እኛን ወደኋላ እየገተትከን ያለው። ስለዚህ ኦዲየንሱንም ግራ እያጋባችሁ ስለሆነ አንተ መምረጥ የምትፈልገውን ነገር በቀጥታ መምረጥ ነው። መምራት የምትችለውን ነገር ካልቻልክ አልችልም፣ በቀኝ የራሴን ህይወት ልኑርበት፣ ከላይ ላይ እናንተ ሁለት ሴቶች ውረዱ፣ መልቀቅ ነው አለቀ። ለኛም እርፈት ስጠን። ለአንተ የምትገባህን ከነዚህ ከሁለቱ ውጭ ሆነችውን ማንም ጭቅጭቅ የሌለባትን ከዚህኛውም ሌላ ግፍ የሌለባትን ለራሴ ህይወት የምትሆንህም መርጠህ መቀጠል ነው። አይ ወደ አንደኛው ቀጥ ብዬ ዘልቃለሁ ካልክ ደግሞ የተመቸችህን ሄርሜላንም ሆነ ሩታንም ሆነ የተመቸችህን መርጠህ ቀጥታ መዝለቅ ነው። ዛሬ ከዚህ ጋር ግንተንህ ነገ ከዚህኛው ጋር እያገኘንህ እኛ ግራ እየተጋባን ስለሆነ ጤነኛ ነህ፣ ጤንነትህ ተመልሶልሃል። ምክንያቱም ከትላንት ወዳ ከሄርሜላ ጋር የነበርከው ሴቶቹን በነዱህ አትነዳ፣ በሴቶቹ አመራር አትመራ። ቆራጥ አመራር፣ የወንድ አመራር ሊኖርህ ይገባል። ሩታም ይበቃሻልኝ። እስከዛሬ በጣም አብዝተሽዋል። እንደዚህ በህመም ምክንያት በምንም ምክንያት ስታንገላችሁ ኑረሻል። ይሄን ልጅ ከዚህ በኋላ ልቀቂው፣ ከራሱ ውረጅ። ያው ማለት አንዳንዴ የሰው ልጅ ክፉ ቃል ለመናገር ሲባል ብዙ ትዕግስት የሚያደርገው ነገር አለ፣ ለፍቅሩ መስዋዕት የሚከፍለው ነገር አለ።
ያን አማካይ በማድረግ ማለት ነው ዝም ብለንሻልኝ። ከዚህ በኋላ ግን ከሱ ራስን ብትወርጂ ጥሩ ነው፣ የተሻለ ነው። ምክንያቱም እሱ አሁን ላይ ማንን ደግፈው እንደሚኖር የታወቀ ነው። ስለዚህ እያየንሽ ነው። ወደ ሄርሜላ ጠጋ በሚል ሰዓት፣ ሄርሜላ በምታቀፍበት ሰዓት እንዴት እንደምትገትቺውና እንደምትመነጭቂው በጉልበት ነው እየገፋሽ ያለሽው። ይሄው እንደምናይሽ ገትተሽ እያያሽው ነው በግድ ማለት ነው። ስለዚህ ጉልበታዊ ፍቅር በጉልበት ሳይሆን ፍቅር በፍቅር ነው። ፍቅር በፍቅር ነው። ፍቅር በጉልበት አይደለም። ይበቃሻል። አብዝተሽዋል። አልበዛም እንዴ? ይበቃሻል። አንቺ እየጎዳሽው ስለነበረ ለፍቅር መስዋዕት እየከፈልሽ ሳይሆን እያንገላታሽው ነው የነበረ። ጭራሽ እንደ ህፃን ልጅ ስትቀልቢው፣ አንቺ ስታጎርሽው፣ አንቺ ስታጠጪው፣ ስትገፊው፣ ስትገትቺው፣ ውጣ ስትዩ፣ ግባ ስትዩ፣ ተቀመጥ ስትዩ፣ ቁም ስትዩ፣ ቁም ስቅሉን የቁም ስቃይ ነው ስታሳዩ የኖርሽው። አንቺ ጋር ከነበረበት ጀምሮ ሰላም ህይወት ሳይሆን እየኖረ ያለ ማረሚያ ቤት ነው። መለስተኛም አይደለም ከፍተኛ ማረሚያ ቤት ነው እየኖረ ያለ አንቺ ጋር ማለት ነው። የሆነ ጥፋት አጥፍቶ ያንን ጥፋት በዛ ምክንያት ቅጣት እየተወጣ ያለ ነው የሚመስለው ልጁ ማለት ነው እንጂ ለፍቅር ብሎ አንቺን ፈልጎ ሰው እንዳያቅ ተደብቆ እንዲቀር ነው። እሱን አፍዝዘሽ እንደዚህ ስታሰቃየ የኖርሽው ማለት ነው። ይበቃሻል። በቃ ልቀቂው። ምንም የሚያወራብሽም የሚናገርብሽም የሚያደርግብሽም ነገር የለም። ልቀቂው። የራሱን ህይወት ይኑር። ይሄው ሄርሜላን ነግሯታል። ከኢትዮጵያ ውጭ እንዝናና ብለሽኝ አይደለ? ውሰጂኝ እያለ ነው። ወደ ሄርሜላ እንደሚመለስ ታውቂያለሽ ማለት ነው። ስለዚህ ልቀቂው፣ ይኑርበት። ወደ ሄርሜላ እንኳ የመመለስ አቅም ባይኖረው የራሱን ህይወት የመኖር መብት አለው። በቃ ግድ ከሄርሜላ ጋር ሚኑር አይደለም። እኛ አብርሽ ወንድማችን እንዲኖርልን እንዲቆይልን ሰላማዊ ህይወት እንዲቀጥልልን ነው እንጂ የምንፈልገው እንዲጎዳ እንዲንገላታ አንፈልግም። ትላንት የምናውቀው አብርሽ ጀግናው፣ ትላንት የምናውቀው ራሱን ችሎ እስኪ አብርሽ ታመመ ከተባለ ጀምሮ ያንን ሀብል ከለበሰ ጀምሮ አብርሽ መግቢያ ቃል ብሎ ያውቃል እንዴ? አንድም ቀን መግቢያ ቃል እንኳ ብሎ አያውቅም። አብርሃምን በራሱ እንዲቆም አላደረግሽውም። በራሱ ኮንፊደንስ እንዲሰራ አላደረግሽውም። አግባብ ያለው ስራ እየሰራሽ አይደለም ሩታ። ስለዚህ አግባብ ያለው ስራ እንዲሰራ በራሱ አቋም እንዲቆም ከላዩ ላይ ወረድ። አንቺ ብቻ ሳትሆኚ ሄርሜላም ሆናችሁ አንቺም ሆናችሁ ሄርሜላም ብሎ መጥቷል። ወደ ሄርሜላ ወደ ውጭ ሀገር ልውሰድሽ፣ ወደ ውጭ ሀገር ልውሰድህ ብለሽኛል እና ውሰጂኝ እንናፈስ እያለ ነው። በቃ መጥቷል አይደል? ወደ ጤንነቱ እንደተመለሰ አረጋግጠናል። ልቀቂው፣ አትገትችው። ሄርሜላ ጋር በቆመ ሰዓት አትናደጂ፣ አትንጨርጨሪ። በግድ ገፍተሽ አትውሰጂው። በጉልበት አታድርጊ ሁሉን ነገር ማለት ነው። ምርጫውን አክብሪ። ምክንያቱም አንቺ እሱን የምትወጂው ከሆነ ምርጫውን ልታከብሪ ይገባል። እሱ የፈለገውን መርጧል አይደል? በቃ ወደ ሄርሜላ ሂዷል። አንቺ ምርጫውንና ውሳኔውን ልታከብሪ ይገባል። ይሄን ስታከብሪ ነው እሱም ወደ አንቺ የመመለስ አቅም ካለውና ፍላጎቱ ካለው ሊመለስ የሚችለው ምርጫውን በምታከብሪ ሰዓት ነው ማለት ነው እንጂ በትግል አይደለም። ስለዚህ አሁን እሱ ምርጫውን ከወሰነ ወደ ወሰነበት ወደ ፈለገበት ከሄደ ይኸው ሄርሜላን የምንዝናናው የምንወስደው አየር ካንቺ ጋር ያለው ህይወት ደስ እያለኝ ነው ብሏል አይደል? ስለዚህ ምርጫውን ልታከብሪ ይገባል። ነገም የኔ ይሆናል ብለሽ የምታስቢ ከሆነ የእሱን ምርጫ ወደሽና ምንሽ ፈቅደሽ ልትቀበይ ይገባል ማለት ነው። ሄርሜላ ይሄ ነገር መጨረሻ ላይ እንደዚህ ሊያምርላት የቻለበት ምክንያት ለፍቅር የከፈለችው መስዋዕት ነው። እሷ ሁሉንም ነገር በጉልበት አይደለም ስትታገል ነበር፣ ከፈጣሪዋ ጋር በመጸለይ ነው። በቃ በመማፀን ነው፣ ቆማ እሱን በመጠየቅ ነው፣ ፈጣሪዋን በመለመን ነው ወደ እሷ የመለሰላት። ኦዲየንሱም እገዛ ያደረገላት ከፈጣሪዋ ጋር እንድትገናኝ እንጂ ያልሆነ አልባልታ ነገር እያደረገች ያልሆነ ነገር እያለች በጉልበት በትግል እየተባከሰች እየተጋጠመች አይደለም። ወደ እሷ ሊመጣ የቻለበት ምክንያት በራሷ ፍቅር አሰጣጥና በትህትናዋ ለፍቅር በከፈለችው መስዋዕትነት ነው። ስለዚህ ካንቺም የሚገባው ነገር ካንቺም ልትወስጂው የሚገባው ትምህርት ምንድን ነው? ሁልጊዜ በጉልበት እንዳልሆነ በትግል እንዳልሆነ፣ በቃ የምትወጂው ሰው እንዲጎዳ ካልፈለግሽ፣ ነገ ከነገ ወዲያ የተሻለ ህይወት እንዲኖር ከፈለግሽ፣ ምናልባት ደግሞ አይታወቅም እኮ የፈጣሪ ነገር ፈጣሪ ሽቶልሽ ለአንቺ ሊሆን ይችላል። አታውቂም። የሁሉ ትህትና የአንቺ ትህትናና የአንቺ እንትን ነው ወደ አንቺ ሊያመጣው የሚችለው። ልክ እንደ ሄርሚ ማለት ነው። ሄርሚ ትዕግስት አድርጋ እንዳገኘችው አንቺም ነገ የኔ ይሆናል ብለሽ የምታስቢ ከሆነ ወደ ፈጣሪሽ ዙረሽ ነገ ከነገ ወዲያ የተሻለ ህይወት እኖራለሁ ብለሽ የምታስቢ ከሆነ ለሱ ጥሩ ነገር መመኘት፣ ለሱ ጥሩ ነገር ማሰብ፣ ቀና ቀናውን ማሰብ አለብሽ ማለት ነው። እሱ እንዲጎዳ ሳይሆን እሱ ደስተኛ ህይወትን በቃ እሷ ጋር የሚያስደስትህ ከሆነ ደስታ ደስታዬ ነው። ተስፋ ካለሽ ከፈጣሪ ተስፋ አለኝ፣ እጸልያለሁ፣ ወደ ፈጣሪ እዞራለሁ፣ ፈጣሪን እለምናለሁ። የኔ ካልክ ትመጣለህ፣ የኔ ካላለክ ደግሞ የኔ አይደለህም
መልካሙን ሁሉ እመኝልሃለሁ ነው የሚባለው። ቀና ቀና አስተሳሰብ ነው ማሰብ ያለብሽ። ምክንያቱም አንቺን ተከትሎ የሚሄደው ኦዲየንስ እንዳንቺ አይነት ክፋትን አስቦ እንዳይሄድ ቀና ቀና አስተሳሰብ በምታስቢ ሰዓት ጥሩ አመለካከት፣ ጥሩ ሐሳብ፣ ጥሩ ነገር እንዲይዝ፣ ጥሩ አስተምሮት ያለው ነገር እንዲይዝ ነው ማድረግ ያለብሽ። ከሄርሜላ እኔ ብዙ ትምህርት ወስጃለሁኝ። ከሄርሜላ ለፍቅር ያላት መስዋዕትነት በጣም ትልቅ ነው። ይሄን ሁሉ ነገር ስትደረግ አንድ ነገር አንዴ እንኳን ወጣ ከኪ ዘራፍ አላለችም፣ እንቧ አላለችም። አንድ ጊዜ እንኳን ወጣ ማለት ነው። ሁሉን ነገር ወደ ፈጣሪዋን ያስጠጋችው። ሁሉንም ነገር የምታደርገው በቀና አስተሳሰብ ነው። እንደዛ ታሞ እንኳን ስትመነጫጭቂያት፣ ያልሆነ ነገር ስታደርጊያት፣ በቃ ብዙ ነገር ስትይ እንኳን ማለት ነው። እውነት ፍቅራችሁን ኑሩበት። አስተምሮቷ እዚህ ጋር ማለት ነው። በቃ እሱ የፈለገውን ሰው መምረጥ ይችላል፣ ከፈለገው ጋር መኖር ይችላል። ስለዚህ ልበጠብጠው አይገባም ብላ ማለት ነው ከሀገር ለመውጣት ሻንጣዎቿን ባዘገጃጀችበት ባሸገችበት ሰዓት ላይ ነው እነ ማርታ የደረሱባት። ስለዚህ ይሄ ምንድነው ከሷ የወሰድነው ትምህርት? ቀና አስተሳሰቧ። ምክንያቱም እሱን የሚያስደስተው ከሆነ ደስታው ደስታዬ ነው በማለቷ ነው። እኔም አድርግ እያልኩሽ ያለሁት እዚህ ጋር ሩታ ይሄንን ነገር አድርግ እያልኩሽ ያለሁት ልክ እንደዚህ ነው። ይሄን ሁሉ መስዋዕት በመክፈሏ መጨረሻ ላይ ግን የሷ ሆነ። ስለዚህ አንቺም ነገ የኔ ይሆናል ብለሽ የምታስቢ ከሆነ የምትወጁ ከሆነ ደስታህ ደስታዬ ነው፣ ከፈለከው ጋር መቀጠል ትችላለህ። ፈጣሪ ካለው የኔ ትሆናለህ ብለሽ ወደ ፈጣሪሽ አስጠግተሽ መዞር ነው ያለብሽ። ለኦዲየንሱ አስተምሮት ያለው ነገር ነው መስጠት ያለብሽ። አሁን ከዚህ በኋላ አብርሽ በራሱ አቋም በራሱ ትግል በራሱ መግቢያ እንዲያደርግልን አብርሽ ከዚህም በላይ የተሻለ ሆኖ እንደሚመጣ ተስፋ እናደርጋለን። እናንተስ ምን ትላላችሁ? ውድ የዩቲዩብ ቻናል ቤተሰቦች ኮሜንት ላይ ያስቀምጡልኝ። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።